Shiway Hair Salon መቼ ነው የከፈትሽው? Shiway Hair Salon 2019 ፎርም የተደረገው። ከዛ በፊት በእርግጥ ፀጉር ቤት ሌላ ቦታ ሰራ ነበረ፣ ግን Shiway Hair Salon እና Shiway Hair Extensionን የከፈትኩት 2019 ላይ ነው። ከዛ በፊት የት ነበርሽ? ከዛ በፊት ከ15 ዓመት በላይ ሰንሻይን ፀጉር ቤት የሚባል ስካይላይን የነበረ የፋሚሊ ቢዝነስ ነው፣ እዛ ሰራ ነበረ። ከዛ ወደዚህ ሙቭ ስታደርጊ ከስተመሮችሽ መጡ ወይስ እንደገና ቢዝነሱ እንደ አዲስ ማርኬት ማድረግ ነበረብሽ? ነው እንደ አዲስ ማርኬት ማድረግ አልነበረብኝም። ቦታ ቀየርኩኝ፣ ግን ከስተመሮቼ ተከትለውኛል። and I get more customers በዛም ላይ ደግሞ ብዙ አልተቸገርሽም? ብዙ አልተቸገርኩም። ያው ስራው ላይ ብዙ አመት የኖርኩበት ስለነበረ ብዙ ሰው ስለሚያቀኝም ሊሆን ይችላል፣ በዛ ምክንያት አልተቸገርኩም እሱ። ኦኬ አሁን የሚሊየን ዶላር ኳስሽኑ ዋይ ሄር ስታይልስ እንዴት ፒክ አድርገሽ ያንን ሄር ስታይልስ ደግሞ ኢትዮጵያ ፓሽን ነበረሽ? ነው ከኢትዮጵያ ስወጣ ሄር ስታይልስ ትሆናለሁ ብዬ በፍጹም አላሰብኩም። አጋጣሚ ሆኖ ደግሞ እዚህ ሀገር ስመጣ ትምህርት ቤት ጆይን የማድረግ ቻንስ ነበረኝ። የተማርኩት ፈርስት ዲግሪን ያስኩት በአይቲ ነው። ኦኬ ግን በዛ ሰዓት ስራ ማግኘት ትንሽ ከበድ ስላለ በቃ እስቲ ቁጭ ከምል ኢትዮጵያ ያለውን የፋሚሊ ቢዝነስ ነበርና እዛ ፀጉር ሲሰራ ያለው ምን በትርፍ ባክግራውንዱ ነበርሽ ኖሌጁን ባይሆን ቢዝነሱ ይገባሽ ነበር። የቢዝነሱ አይዲያው አይገስ ነበረኝ ማለት እችላለሁ። ልጅ ነበር ግን ስቲል እያየሁ ነው ያደግኩት። ሶ እዚህ ስመጣ እሱን ቁጭ ከምል እስቲ ኮስሜቶሎጂ ጆይን አድርግ ብዬ ትምህርት ቤት ጆይን አደረግኩኝ። ሶ ግራጁዌት አደረግኩኝ፣ ሰርቲፊኬቴን ያስኩኝ፣ ጀመርኩት ስራውን። አይ ፎል ኢን ላቭ ዊዝ ኢት። ኦኬ ሶ ሄር ስታይልስ ደግሞ ኮስሜቶሎጂ ኮርስ መውሰድ አለብሽ? አዎ ላይሰንስን ለመያዝ ፉሊ ላይሰንስ ለመሆን ኮስሜቶሎጂ ኮርስ መውሰድ አለበት። ስንት ጊዜ ፈጀ? በዛ ጊዜ ፉል ታይም ከሄድክ 1 አመት ከምናምን ይፈጅ ነበር። ፓርት ታይም ከሆነ ከዛ በላይ ይፈጃል። አሁን አይ ዶንት ኖ ነገሮች በጣም የተቀያየሩ ስለሆነ takes more time. take more time. ኦኬ እዚህ ፓርትነሮች አሉሽ አይደል? ቲም አለሽ አይደል? ሶ ምን አይነት ኳሊቲ ነው የምታየው? ለምሳሌ before you decide I'm going to work with this person ምን አይነት ኳሊቲዎች ምንድን ናቸው የምታያቸው ኳሊቲዎች? more than ዋናው ፀጉር ስራውን ችሎታ መኖሩ ነው ያ ሰው እና ለከስተመሩ ፕሮቫይድ የሚያደርገው ሰርቪስ ከኔ ጋር የተመጣጠነ ሰርቪስ መሆኑ ነው፣ ከቤቱ ጋር ኢኩቫለንት የሆነ። ከዛ በላይ ደግሞ ልብ አያለውኝ። ምክንያቱም ፀጉር ስራ በጣም ፍቅር ይፈልጋል፣ ቻሌንጂንግ ነው። ስለዚህ ፍቅሩ ካለና መውደዱ ካለ ከውስጥ ስራው በጣም በደስታ የሚሰራና ሰውንም ደስተኛ የማድረግ ችሎታ ሊያመጣ ይችላል እና ከስራውን ባሻገር ደግሞ ልባ ያለው ማለት ነው። that's good ብዙ እንደዚህ ስራ ላይ ሄር ስታይልሽ እንትን ኢቨንት ምናምን like Christmas engagement wedding እሱ ስታርጋችሁ እንደዛ ኢቨንት ላይ we do services ለዌዲንግም ለቤቢ ሻወር ዌዲንግ ሻወር ለሁሉም እንደ አስፈላጊነቱ ትራቨል ማለት እነሱ ያሉበት ቦታ ትሄጃለሽ ማለት ዩዥሊ እዚህ ነው የምናመጣቸው። ሶ ትራቨል እንትን ኢዚየር ማለት ነው ይሻላል። አዎ እዚህ ሲመጣ ይሻላል። አዎ ኦኬ። ስለዚህ ቢዝነስ ደስ የሚል ነገር ነው የሚያስደስትሽ ነገር ፀጉር ሰሪ ስለመሆን በጣም ብዙ ነገሮች አሉ። ብዙ አመት ሳብር ውስጥ ስለኖርኩበት ትልቁ ነገር ለኔ አይ ፊል ላይክ ፀጉር ሰሪ መሆን ፐርፐዜ ነው፣ የላይፍ ፐርፐዜ ነው ብዬ አምናለሁኝ። እንደዛም ስልህ ለምሳሌ እያንዳንዱ ክላይንት ወይም ደንበኛ ሲመጣ ስቶሪ አለው። ሶ ያ ሰው ወንበሬ ላይ ሲቀመጥ ሁሌ ስቶሪ አለ። እኔ ደግሞ ቢሃይንድ ዘ ቼር ሆኜ የምሰማቸው ታሪኮች አሉና ለምሳሌ ስለ ኑሮ ሊሆን ይችላል፣ ስለ ትዳር ሊሆን ይችላል፣ ስለ ልጆች አስተዳደግ፣ ስለ whatever ወዘሩም ሊሆን ይችላል። ብዙ ነገር አለ እና ያንን ስቶሪ መስማት እና ይሄን ፕላትፎርም ያ ሰው ወንበሬ ላይ ተቀመጠችው ሴት እንደ ቴራፒ ማለት ነው። ሪሊዝ አድርጋ ከኔ ጋር ተነጋግራ
without any judgment or እንደዚህ አይነት ነገር ውስጥ ሳንገባ just እሱ ፕላትፎርም ላይ ቆሜ ለሰው እንደዚህ ማድረግ መቻሌ በጣም ደስተኛ ያደርገኛል። አንደኛው። ሁለተኛው ደግሞ ኢንዱስትሪው በጣም ፋስት እያደገ ነው። እንደምታውቀው ቢዩቲ ኢንዱስትሪ ነው በቢሊየንስ ነው። አሁን ሶሻል ሚዲያውንም ብታይ የስኪን ኬር ነው፣ ሄር ኬር ነው፣ ፋሽን ምናምን በጣም ነው የሚያድገው እና በጣም ስለምወደው ኢንዱስትሪውን ራሴን አፕ ቱ ዴት እንዳደርግ ገደዳለሁ ማለት ነው። ፋስት ስለሚሄድ ስለዚህ ክላሶች ወስዳለሁ፣ ሴሚናር አቴንድ አደርጋለሁኝ ምናምን እና እሱንም በጣም ወደዋለሁ። ግን አንዳንድ ጊዜ ደግሞ ከአንዳንድ ከስተመሮች ጋር ታያቸዋለች ለውጣቸው አይደለ? ለምሳሌ ዛሬ ሃይ ይሆናሉ የህይወት ለውጣቸው በዛ ታያለሽ? ብዙ እንግዲህ እኔ ከስተመሮች በብዛት ልልህ እችላለሁኝ ከ50% በላይ አብረን የኖርን ገና ወይም ሳናገባ የጀመርን ሳንወልድ ምናምን ያለን ነው እና የላይፍ ታሪካችን እንተዋወቃለን። ስለዚህ አፕስ ኤንድ ዳውንስ ሁሉንም አሳልፈነዋል አብረን እና እሱ ራሱ ኢትስ አ ብሌሲንግ አብሮ መኖርና ያንን ነገር ማየት አብሮ እየኖሩ እና የላይፍ ቻሌንጅንም አብረን አሳልፈናል ማለት እችላለሁ። ኦኬ ሶ አሁን ለምሳሌ ከ15 ዓመት በላይ ስካን ሰራሽ አይደል? ከዛ አሁን you have your own store ምንድን በውሳኔሽ ደስ ብሎሻል ወይስ? አዎ በጣም ምክንያቱም ድሪሜ ነበረ ከበፊትም ጀምሮ እዚህ በመምጣቴ ማለት የራሴን ቢዝነስ መክፈት it's been my dream ውስጤ የነበረ ነገር ነው እና ያው ሁሉ ጊዜው ደረሰና ይሄን በመክፈቴ ሁሌ ደግሞ ድሪም የማደርገው ፀጉር ቤት ከፍታለሁ ብዬ ሳስብ ራሴ ከስክራች አንስቼ ራሴ እንደምፈልገው ሌይአውቱንም ራሴ አውጥቼ በቃ ኤቭሪቲንግ እዚህ ቤት ያደረኩትን ነበረ ድሪም የማደርገው እና so it's like a dream come true ማለት ነው አሁን ይሄን በመክፈት። ኦኬ ለጠቅሽ ለምሳሌ ምን መቼ ወሰንሽ? you know what I'm going to open my hair salon ያልሽ መቼ? long time ago. Okay what took so long? Very life that's fine. Life took so long. Okay ልጆች ምን but just in general life took so long. ግን ኦኬ መቼ ወሰንሽ? ለምሳሌ you know what this is the time ምን መሰለሽ ይሄ ጠቃም ምክንያቱም ማድረግ ስትወስኝ you have to have maybe information ግን መቼ when you have enough clients መቼ ወሰንሽ? you know what this is the time ምን ሳይን አገኘሽ? ለምሳሌ customer when you had enough customer ነው መቼ ወሰንሽ? ከስተመር ቤዜ ጥሩ ነው። ኦኬ ያው እንዳልኩ ሰርቪሱ ላይ ብዙ ስለቆየሁኝ ግን ትልቁ ለኔ ዌክ አፕ ኮሌ ወይም ዌክ አፕ ፖይንቴ ማለት እችላለሁኝ ከስካይላይን ኤሪያ ወጥቼ ሌላ ፀጉር ቤት የራሴን ስቱዲዮ አሉ ትልልቅ ካምፓኒዎች እንደ ሶላ ሳሎንስ ምናምን የሚባሉ ሾፒንግ ሴንተር ውስጥ ሄዱና ትልቅ ሩም ያለው ኤሪያ ላይክ ስኩዌር ፊት ያለው ሩም ተከራይተው በመሃል ቤቶች ላይክ ስቱዲዮ ይሰሩና ይከራያሉ ለፕሮፌሽናል ቢዩቲ ኢንዱስትሪ ላይ ላሉ ሰዎች የፀጉርም ለጥፍርም ለብዙ ለሁሉም ግን በላይሰንስ ነው። ሶ ያንን ስትከፍት ያችን ቤት አንድ ሩም ልትሆን ትችላለች። ስትከፍት የራስ ቢዝነስ አድርገው ነው የምትከፍተው ማለት ሄደ ማስመዝገብ አለበት ኤልኤልሲን ሁሉን ነገር ላይሰንስን ምንና you run your own business ለነሱ ሬንት ነው እንጂ የምትከፍላቸው you run your own business እሱ my turning point ሆነ ለኔ ማለት ነው። ሁሌም መክፈትን በፈልግ ያችን ቤት አንድ ቤትን ብትሆን አንድ ሁለት ከስተመር ማስተናገድበትን ቤት ብትሆን የቢዝነስ አይዲያ የራሴን ነገር በከፍት ምን ቻሌንጆቼን ምን እንዳሉ ትንሹ አስተማረኝና ከዛ አንፃር ተነስቼ ኦኬ if I can do this ትልቅም ብከፍት now I'm able to do so የሚለው ነገር ውስጥ ገባሁና ይሄ ደግሞ ከ5 ዓመት በኋላ ተፈጠረ ማለት ነው። አንድ ጠቅሽ ለምሳሌ እያንዳንዱ ቢዝነሶች የራሳቸው ቻሌንጅ አላቸው። እያንዳንዱ ኢንዱስትሪ የዚህ ኢንዱስትሪ ቻሌንጅ ምን ይመስላል? do you think enough hair stylist ያስፈልጋት ያለሽ? ቢዝነስ by itself ምንም ቢዝነስ እንዳልከው ቻሌንጅ አለው። መክፈቱ ላይ ያለው ቻሌንጅ የራሱ የሆነ ደግሞ ትልቅ ሌላ ቻሌንጅ አለው። አሁን ለኔ ምን ተማርሽበት አሁን በቻሌንጁ ቢዝነስ መክፈት ላይ ብትለይ በጣም ትዕግስተኛ መሆን ይፈልጋል። ቢዝነስ ስናስበውና መሬት ላይ ስናወርደው ኮምፕሊትሊ የተለያየ ነገር ነው።
ትግስት ይፈልጋል፣ ኮንሲስተንሲ ዲተርሚኔሽን ይፈልጋል። ሌላው በጣም ለብዙ ሰው ቻሌንጅ ነው ብሎ ላያስበው የሚችለው ግን ለኔ የገጠመኝ ነገር በራስ መተማመን። ስንጽፈው ፕላን ስናወጣ ቢዝነስ ፕላን ሲወጣ ቢዝነሱን ሰራዋለሁ ብለን ነው የምትጽፈው። ግን ስትገባበትና ስትጀምረውና ውስጡ ዲፕ የገባ ቻሌንጆችን ፌስ ማድረግ ስትጀምር ኳሽን ትጀምራለህ ከራስ ጋር። ለምን አረኩት? አሁን ነው ወይ ታይሙ? ብዙ ነገሮች ከጭንቅላት ጋር ፋይት የምታደርጋቸው ነገሮች አሉ ቻሌንጅ ፌስ ስለምታደርግ። እሱን the biggest challenge is trusting yourself business ላይ so patience መሆን ያስፈልጋል። ራስ በራስ መተማመን ያስፈልጋል። በፀጉር ቤቶች ደግሞ ቻሌንጅ የምትለው ነገር ብዙ ፀጉር ሰሪም ጥሩ ሰው ማግኘት ቲም መፍጠሩ ትንሽ that's one of the challenging part። የትን ቦታ ነው ቲም እንደ ራስ ገባ it takes time Yeah. በጣም ታይም ይፈልጋል። ታይም በጣም ኢምፖርታንት ነገር ነው። trusting the process trusting the process እና trusting God's timing ደግሞ በእኛ ሰዓት ምንም የሚፈጠር ነገር አይኖርም። ቢዝነሱን በቃ ማመን አለብህ። ጊዜ ይፈጃል። ያችን ጊዜ ያው ፕሮግረስ ወይንም እድገት ባንድ የሚፈጠር ነገር አይደለም። ቢዝነሱንም ከከፈትኩ በኋላ እዛ የምትፈልግበት ደረጃ ላይ ለመድረስ ብዙ ታይም ይፈጃል። so the hardest part እሱን patiently መጠበቅ። Okay. So what's the future like Shiwei hair salon? ምንድነው የቢዝነስ ጎልሽ? ብዙ ጎል አለኝ። አንደኛ በሳይድስ ብዙ ሎኬሽኖች ላይ ቅርንጫፍ ከመክፈት ባሻገር ደግሞ ኤጁኬሽናል ሴንተሮች መክፈት ፈልጋለሁኝ። ለአዳዲስ ስታይሊስቶች ለያንግ ኤንድ አፕካሚንግ ስታይሊስቶች ሜንቶር መሆን ፈልጋለሁኝ። ትሬኒንግ ሴንተር ወይም ፕላትፎርም መክፈት ፈልጋለሁ። ሌላው ደግሞ ትልቁ ጎሌ ከእግዚአብሔር እርዳታ ጋር ሄር ፕሮዳክት ላይን ማውጣት ፈልጋለሁ። ኦኬ። አሁን ለሄር ስታይሎች አዲስ ላሉ ሄር ስታይሎች ምንድነው መልዕክት የምታስተላልፊው? አድቫይስ as a hair stylist ለምሳሌ የራሳቸው እንትን የላቸውም ሻፕ የላቸውም። ለሄር ስታይሎች ምንድነው መልዕክትሽ? ምንድነው ሜሴጅ አድቫይስ? consistency, determination, trust in yourself. Anything is possible. ግን ከራስ ጋር ጥንካሬ ይፈልጋል እና ዋናው ደግሞ trusting your whys WHY ምክንያታችንን በደንብ አድርገን ከገባን ለምን ፀጉር ቤትን መክፈት ወይም ኤኒ ቢዝነስ መክፈት እንደምንፈልግ ምክንያታችንን አረጋግጠን ራሳችንን ካሳመን ነው ኤኒ ቻሌንጅ በትሩአውት ዳት ያለውን ለመወጣት ይቀለናል። ለምን ደግሞ ከፍተው ምንድነው ፐርፐዜ? ለምሳሌ ሼፍ ከሆነ አንድ ኩክ የሆነች ሴትዮ ሬስቶራንት ለክፈት ብትል አንደኛ ምግብ መስራት ስለምትችል ነው። ሁለተኛ እሷ የምትሰራውን ጥሩ ምግብ ሰው ኤክስፒሪየንስ አድርጎ ኢንጆይ እንዲያደርገው ነው። ከዛም ደግሞ ሌጋሲም ለመፍጠርም ሊሆን ይችላል። ዋናው ፐርፐዛችንን ዋይ የሚለውን ፐርፐዛችንን ረግጠን አንደርስታንድ ካደረግን I think it's easy ጎላችንን ሚት ለማድረግ know the why. Okay. Customer service ምንድነው ላንቺ? How important is it? Very important. Customer service ማለት ከስተመር ማለት ነው። ከስተመር ከሌለ እኛን አንኖርም ማለት ነው። ለኔ ማንኛውም ሰው ወንበሬ ላይ የሚቀመጥም ወይም እኔ ጋር የሚመጣው ደንበኛ $10 ሰርቪስ አገኘ፣ $100 ሰርቪስ አገኘ፣ $500 እኩል ነው። ከስተመር ሰርቪስ ለኔ ሁሉንም ሰው እንደ ኒዱና እንደ ፍላጎቱ መንከባከብና ኤክስትራ ማይል ሄዶ ያን ሰው ማስደሰት ማለት ነው። Support part of your business ማለት ነው። Important part of your business ማለት ነው። Yes. የመጨረሻው ጥያቄ ስለ ቢዝነስ እዚህ ብዙ ዓመት almost 20 years አይደል? እርግጠኛ ነኝ በጣም የሚያስቁ ኢንተርቴኒንግ የሚያደርጉ አጋጣሚዎች አሉ። ከከስተመርም ጋር ቢሆን ወይም ከሰራተኞች ጋር ቢሆን አንድ ሼር አድርጊልኝ። ብዙ አሉ።
ብዙ ናቸው ግን ከከስተመር ጋር ብዙ ጊዜ ያው ሲሪየስ እንትን ነው ሰርቪስ ስለሆነ የምንሰጠው ፕላስ ጠጉር ነው ጥንቃቄ የሚፈልግ ሴክተር ነው። የሚሳቅበት ነገር እንኳን ከተበላሸ ያው ችግር ነው ማለት ነው። satisfaction is guaranteed 100%. በጣም ማምንበት ትልቁ እንትኔ ደግሞ እሱ ነው። satisfaction is guaranteed. ምንችለውን በራሳችን ሰርቪስ እንዴት ልሰጥ አድርጋች ለምሳሌ ፍራስ ላይክ ከብትሽል ብዙ ጊዜ አጋጥሞ አያውቅም። a few times ያጋጠመበት ጊዜ አለ። በቃ አንዳንድ ጊዜ የሰው ኤክስፔክቴሽን እና የሰርቪሱ እንትን it doesn't always have to be ጥፋት ነው የኛ ጥፋት ነው ልላ አልችልም። ግን ያቺ ሴት ወይም ያ ሰው ኤክስፔክት ያደረገው ከኛ በጣም የላቀ ሊሆን ይችላል እኛ ከሰጠነው ሰርቪስ which ደግሞ መሆን የሚችል ነው እኛ የምናደርገው። ሶ በዛ በኩል አንዳንድ ሚስ አንደርስታንዲንግ የሚፈጠር ከሆነ we give money back guarantee እና አሁን የሚያስቀው ሼር አድርጊ የሚያስቅ እንግዲህ ሊኖር የሚችለው between teams ነው። በፊት ነው ይሄ በፊት የሰራሁበት ቦታ ላይ ኮወርከር ነበረች። በጣም በቃ ኢንቱዚያስቲክ በጣም ጎበዝ ነች ስል በቃ ማወቅ ትፈልጋለች ግን ከኢትዮጵያ እንደመጣች ነው። ደፋር ነች ለማወቅ ያላት ችሎታ ከአቅም በቃ በጣም ደስ የሚልሃል አይደለ እና ቋንቋ ትንሽ ችግር ነበረ። ገና እንደመጣች ነው ወረቀቷም ፕሮሰስ ላይ ነበረ እና ይሄንን ልነግርህ የምፈልገው አሁንም ካለው ከረንት ሲቹዌሽን ጋር ስለሚገናኝ ሊሆን ይችላል። ከስተመር ሰራች የዚህ ሀገር ዜጋ ናት። ከስተመሯ አበሻ አይደለችም እና በቃ ሁሉም ነገር ማወቅ ስለምትፈልግ ጎበዝ ልጅ ነች። አሁን ባይ ዘ ዌይ የራሷን ሳሎን ከፍታ እየሰራች ነው በጣም እና አደንቃታለሁ በሱ። ሂሳብ ልታስከፍላት ሬጅስተሩ ጋር ሄደች። ሶ ሴትየዋ ዲቴክ ቪዛ አለቻት። በጣም ደነገጠች ልጅቷ በጣም ደነገጠች። ጸጥ አለች ማለት ነው። ትጠብቃታለች ገባ ከስተመሯ እና ኤክስኪውዝ ሚ ዲቴክ ቪዛ ትላታለች። ኧረ ምን እያለች እንደሆነ አላውቅም። በአማርኛ ለኛ ነው የምትነግረን። ምንድን ነው የምትለኝ እጅ ሴትየዋ ኧረ ኑ ምናምን ትላለች ጮክ ብላ። ከዛ ሄድኩኝ እና how can I help you ስላት no I'm asking if you take visa አለች። ያ ቪዛ እንወስዳለን አስከፈልኳት። ከዛ ሄደችና ምን ሆነሽ ነው ስላት ቪዛ አለሽ ወይ ትለኛለች እንዴ መስኪን እኔ ቪዛ ማቀው አሜሪካ ዩኒቨርሲቲ ያስቃልም ምናምን ገባ እንደዚህ ጠይቁሻል ምናምን ተብላለች መሰለኝና ደንግጣ በቃ በሱ ትንሽ ሳቀን ላለው ኦኬ አንድ ወደ ፐርሰናል ኮሚኒቲ አንድ ጠይቅ ለምሳሌ ልዩነት አለ በኢትዮጵያ ቢዩቲ ኢንዱስትሪ እና እዚህ ቢዩቲ ኢንዱስትሪ ትሬኒንግ ፕሮሰስም ልዩነት አለው? እኔ እውነት ለመናገር ከኢትዮጵያ ስለወጣሁ ትንሽ ስለቆየሁኝ ብዙ የኢትዮጵያውን ትሬኒንግ አላውቀውም። ከምሰማው ግን አሁን ደግሞ ብዙ ሶሻል ሚዲያ ላይም ከማያቸው ልጆች በጣም ፋስት ያደገ ኢንዱስትሪ ነው። እዛም እንደዚህ ትሬኒንግ ሴንተሮች ብዙ እየተከፈቱ ነው which is very good። በዘልማድ በሚሰሩ ብዙ ሰዎች አሉ። ብዙ ለውጡን ለማወቅ ያኛውን አላውቀውም። ኦኬ ኳሊቲ ዋይዝ ማለት እዛ ብዙ ፕሮዳክት አያገኙም እንደኛ። እኛ ብዙ ነገር አለን እዚህ እዛ አያገኙም፣ ግን በሚያገኙት ነገር ግን ብዙ ጥሩ ስራ እየሰሩ እንደሆነ እያየው ነው እና I'm so happy እሱን ለማየት። ወደ ፐርሰናል ኒዳው እሺ የልጆች እናት ነሽ፣ ቢዝነስ አለሽ፣ እንዴት ነው ማኔጅ የምታደርጊው? It's challenging። ልጆች በእርግጥ ልጆቼ አሁን አድገዋል፣ ሁለቱም ኮሌጅ ገብተዋል። ግን ያው ቢዝነሱን በመከፍትበት ሰዓት እዛ አልደረሱም ነበረ። በጣም ቻሌንጅ አለው የልጆች እናት መሆንና የቢዝነስ ኦነር መሆን። ግን ከቻሌንጁ በላይ ደግሞ ለኔ የልጆችም እናት መሆን ቢዝነስ ኦነር መሆን በህይወቴ ላይ ትልቁ በረከቴ ነው ብዬ መናገር ወዳለሁ። ቻሌንጁ እንዳለ ሆኖ ይሄ ነው ብልህ I think another setting ያስፈልገናል። ብዙ ነው ቻሌንጁ። ግን ቻሌንጁን ማኔጅ ማድረግና going forward ቻሌንጁን ማኔጅ አድርጌ ትምህርት ወስጄበት
እየቀጠልኩበት ነው አሁን ያለሁት። ለልጆቼ የምታስፈልግ እናት መሆን፣ ለሌሎቹ ደግሞ ወይ ለከስተመሮቼ ደግሞ ሰርቪስ ፕሮቫይደር መሆንን ኤቭሪ ዴይ ኢንጆይ እያደረኩት ነው የማልፈው። ግን you take some time off አይደል? ለምሳሌ you don't work 7 days? No, I don't work 7 days. I used to work 6 days. Okay. አሁን ግን I work 5 days. ግን 5 days in the salon, 2 days ያው ብዙ የሚሰራ behind እንትን አለ ደግሞ ፔፐር ወርኩ ምንም ግን ፀጉር ቤት ውስጥ አልመጣም። ኦኬ ሪላክስ ለምሳሌ ምንድነው ሪላክስ የምታደርጊው? ምን ያዝናናሽ? ምን ያስደስትሻል? when you're not working? When I'm not working, I like spa trips. ስፓ መሄድ በጣም እወዳለሁኝ። ኮፊ ሾፖች small cozy coffee shop trip በጣም አድቫይር አደርጋለሁ። በቃ አበሻነቴም ነው በጣም ደስ ይለኛል። ቆንጆ ኮዚ ኮፊ ሾፕ ቁጭ ብሎ which one is your favorite? ብዙ ነው ያሉት። ኦኬ ከሀበሻ ኮፊ ሾፕ ብትጠይቀኝ አይ ቲንክ አንድ ራን ያደረኩት ሲልቨር ስፕሪንግ ያለ ብላክ ላይን ነው። ለብላክ ላይን ዘጎ ያ እሱ ቆንጆ ነው። ትራቭሊንግ በጣም ወዳለው እስካሁን ትንሽ ሀገሮች አይቻለሁ፣ ግን ብዙ ሀገሮች ለምሳሌ የት አንድ 15 ሀገሮች ይቻላል። which one your favorite የትኛው ነው? my favorite ባርሴሎና። ኦኬ ብዙ ይላል እንደዛ። በጣም ኢታሊ፣ ጣሊያን ሀገር ብዙ ጊዜ ሄዳለሁ። ጣሊያን ሀገር የምሄደው actually ለክላስ ነው፣ አቴንድ አደርጋለሁ ክላሶች። ቀለም የማመጣው ከጣሊያን ሀገር ነው እና የዛ ካምፓኒ እዛ ትሬኒንግ ይሰጣሉ በየአመቱ ነበረ። አሁን ከኮቪድ በኋላ every 2 years እንደዚህ አድርገውታል። ሶ እዛ ተስክኒ ነው፣ እዛ ሄዳለሁኝ ብዙ ጊዜ ሄጃለሁኝ እዛ። ሌሎችም That's a good investment. በጣም it's a very good investment at the same time ደግሞ በጣም ደስ ይላል። ኦኬ favorite ሀበሻ ምግብ? ክትፎ። ኦኬ ሙዚቃ ትሰሚያለሽ? ሙዚቃ ሀበሻ መዝሙር እሰማለሁኝ። favorite አለሽ? ፌቨሪት ብዬም ባለው አሁን ከድሮ ዘፋኞች ከድሮ from all timers ቴዎድሮስ ታደሰ ደስ ይለኛል። ኦኬ አሁን ከአዳዲሶቹ ደግሞ ወይም አሁን ካሉት ደግሞ አይ ቲንክ ብዙ አሉ፣ ግን ሳሚዳን አይ ቲንክ ሙዚቃዎቹ ደስ ይሉኛል። That's good. He has a new album coming, I think. No? Oh wow, okay, I can't wait. Last question. Your business advice in general. Not beauty in general, your business advice ካለሽ? from experience አለኝ ብዬ ገምታለሁኝ። ዋናው ቢዝነስ መክፈት በጣም ደስ ይላል፣ ከሀሳቡ አንስቶ ማለት ነው። ከዛ ወረቀት ላይ ከማስፈሩ ከዛ ፕሮሰሱን መሄዱ በቃ ራስህን እዛ ቢዝነስ ውስጥ ከተነው የምታየው ሀሳቡ ላይ እያለ ሰክሰስ ስታደርግ ማለት ነው። ነገር ግን ብዙ ቻሌንጆች አሉት። ትዕግስት ይፈልጋል፣ በጣም ትዕግስት ይፈልጋል። ኮንሲስተንሲ ዲተርሚኔሽን ይፈልጋል፣ በራስ መተማመን ይፈልጋል እና be patient, okay. be very consistent, don't give up on your dreams. እግዚአብሔርን ወይንም ፈጣሪያችንን በውስጡ ማርጎ መጓዝ ያስፈልጋል። because ጥንካሬ ስለሚፈልግ አንዳንዴ ጊቭ አፕ ለማድረግ በጣም ኢዚ ነው፣ ጀርኒው ከባድ ስለሆነ አትሊስት ለኔ ለብዙ ሰው ላይሆን ይችላል እንግዲህ። እና ቢዝነስ አድቫይስ ብትለኝ ፔሽንስ፣ ዲተርሚኔሽን፣ ኮንሲስተንሲ እና በራስ መተማመን። አንድ ጥያቄ ጨመርልኝ። ብዙ ጊዜ እዚህ ኮሚቴ ላይ በጣም ብሮ ታደርጊያለሽ፣ ሳይሽ ኮሚቴውን ትረጃለሽ፣ አድቨርታይዝ ታደርጊያለሽ፣ you do your best። ምንድን ነው ምክንያቱ? I just want to give back for my it means a lot ለራሴ ኮሚኒቲ ጊቭ ባክ ማድረግ ፈልጋለሁ በምችለው በአቅሜ። በዛ ላይ ኤምፓወርመንት መፍጠር ፈልጋለሁ። ምክንያቱም እኔም አንድ የኮሚኒቲው ሜምበር ነኝ አይደለ? አንድ በሀበሻ ኮሚኒቲ ካየ ነው እኔም አንድ ሀበሻ ነኝ። እኔ እዚህ ጋር የደረስኩት ከምን እንደሆነ ብዙ መማር የሚፈልግ ሰው ሊኖር ይችላል፣ ወይንም የሚኖር ሰው ይኖራል። በተለይ አፕካሚንግ አዳዲስ ጄኔሬሽኑን
ምን መሆን እንደሆነ እኔ የሆነች ነገር እንኳን ለኮሚኒቲ ሳደርግ ለሌላውም ሰው ገባ አዌርነስ ይፈጥራል ማለት ነው። ሶ አይ ላቭ ማይ ኮሚኒቲ። በወደፊት እግዚአብሔር ከረዳኝ ደግሞ ብዙ ማድረግ እፈልጋለሁ ለኮሚኒቲ ላይ። ሳምራዊት በጣም አመሰግናለሁ። Thank you.